ደግሞ ታለቅሽ መጀመሪያውኑ ስናገርሽ እኮ አንቺ አልሰማሽ በእናትሽ አጨቀኝ በዚህ ገና መጥተው ምን አድርጎሻል ምን በድሎሻል አንቺ አፍሽን ዝጊ እንዴ አፍሽን ዝጊ አንቺ ዝም በይ አንተ ደግሞ ደረቅ ነህ እውነት ደረቅ እውነት ስላልሽ እኮ የሚሆን ነገር አጠገቧ እንዳትደርስ ተናግረኝ ነው በማውራት አይደለ በመግባባት ይሄ ነገር በቃ እኔ አልፈልግም ተናግረኝ አውቃለሁ ታውቂያለሽ አንቺዬ አንቺም ታውቂያለሽ የእህሉ ነገር ምን ታደርጊዋለሽ ኦድዬ ምን ታደርጋሽ ሰላም አለይኩም እንዴት ናችሁልኝ የኛ ምርጥ ፋሚሊዎች አልহামዱሊላህ እኔ በጣም ደህና ነኝ አልহামዱሊላህ አይደለም የሚባለው ጀስት ሰሞኑን ያለንበትን ሲቹዌሽን እያያችሁ ነው ያለን እየተፈጠረ ያለውን እያንዳንዱን ችግር ነገር ግን ሁሉም ለበጎ ነው አይደለም የሚባለው ለበጎ ነው ብቻ በጣም ናፍቃኛለች ቢታኒ በዚህ አጋጣሚ በጣም እጅግ በጣም ነው ናፈቀችኝ የናፈቅሽኝ እጅግ በጣም ነው አልቻልኩም ሰው መቻል በሚችለው ልክ ነው አይደል የሚችለው እና ናፍቃኛለች ዛሬ ደውዬላታለሁ ከስንት ጊዜ በኋላ ድምጿን ስሰማ ምን እንደተሰማኝ ለነገራችሁ አልችልም ሰሞኑን ያለንበት ሁኔታ እያያችሁ ነው የሚያስጠላ ምን አለ ባላወቅኳት እምልበት ሌቭል ላይ ደርሼላችኋለሁ ሰው ያው መቻል ባለበት ልክ መቻል በሚችለው ልክ አይደለም የሚችለው አልቻልኩም ከዚህ በላይ ጀስት በጣም ናፍቀኛለች ቢታኒ በጣም ናፍቀሽኛል ቀጥሬያታለሁ በደፈናው ሰፈር ብቅ በይ ምናምን ነገር ብያት እስኪ የመጣች ነው በጣም ናፍቀኛለች አላቀም ጋር ነው ያለችው ጥሩ ላይ እኔ እንጃ እህቷ ጋር ይሁን ብቻ አላቀም የሰዎች ድምጽ ሰምቼ ነበር ደውዬላ ነበር ዛሬ በጣም ነበር ደስ ያላት ስቲል እሷም እኔና እሷ መካከል ያው ምንም አይነት ችግር የለም አይደለም ያው ባሳማ በለስጋለብን ያገኘውሽ መስሎኝ ስደሰት ሰዋላይም ባይኔ ስራበት እያሰብኩኝ አንቺን ለማግኘት የወደድኩት እኔ አንቺን ነው ሌላ ፈልግ ለምንት ያለ እና በጣም ናፍቃኛለች ሐቂቃ በደፈናው ዛሬ ቀጥሬያታለሁ በጣም ደስ ብሏታል ስቲል እየመጣች ነው እዚሁ ወደ እሷ ሰፈር ጠጋ ብያለሁ ዛሬ እየመጣች ነው እየጠበቅኳት ነው በጣም እንደናፈቀች ነግሬያታለሁ እሷም ምን ያክል እንደናፈቅኳት ነገር እየነገረች ነበረ ይሁን እንጂ ያበቂ አይደለም መካከላችን ላይ በጣም ትልቅ ነገር ተፈጥሯል እኔ አስቤው ማላቀው ያጋጥማል ሁሉም እንደዚህ አይነት ሪሌሽንሺፖች መካከል የሚያጋጥም ነገር አይደለ ጀስት እየጠበቅኳት ነው እስኪ ትምጣና እናየዋለን በጣም ናፍቀኛለች እኔ ፍቅር ጀስት እማልፈልገው ለዚህ ነበረ ፍቅር ስለ ፍቅር ጥሩ አመለካከት አልነበረኝም ነበር ደካማ ያደርጋል ፍቅር ካንቺ ደስታዬ ፍቅር በጣም አዛ ነገር ነው አላቅም ብቻ ትምጣና ለማንኛውም ጋይስ ያለች አላቅም ውስጤ እየፈራ ነው ግን ወላሂ ውስጤ በጣም እየፈራ ነው ጀስት ተምታ ስታደርጊው አይቶ እኔ ያለው ነገር አብረን ያለ ወዳችኋለሁ አብረን ነኝ ከነገርሽ ባህርሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል
በጣም ናፍቀሽኝ ነበር። እንዴት ነሽ? አለሽ በቪዲዮ መታለች። በቪዲዮ ካንተ ናፍቆቶች ምንም ማለት ግን ደግሞ ናፍቀኝ። እዚህ ጋር ሊፕስቲክ ይቀባው ይቅርታ። መቼም ያው እኔ ስለው የሄድሽበት ቦታ አለ ከኔ ኧረ ምን አንተ ደግሞ ምን እንዴት ይሽባል? በጣም ነው ናፈከኝ እኮ በጣም ይፈር ለምንድነው ውስጥ የሚፈረተው? በእናትህ አሁን በዚህ ሰዓት ሰላም በዚህ ሰዓት ተናገረችሽ? በእናትህ አሁን ተደብቄ ነው የወጣሁት። እስቲ ለቤት ናት ያለችው። እኔ ጋር እኮ የሰማው መስሎኝ ነበር። መተህ ነበር እኔ ጋር እንዴ? በስልክ እንጂ ሳወራሽ ነበርዋ። ድምጽ ሰምቼ ነው ውጭ ነበር። ነው ቤት ሰው ነበር። አጋጨኝ። የናፍቆት እንትን ይሄ ነው አጋጨኝ። እና ወላሂ ምን ማለት እንደነበረ ትንሽ ብቻ ሰላም ብዬ ልመለስ ነው የመጣሁት። እሺ ደውይልኝ በቃ ደውይልኝ። ግን ማለት መደወል ብቻ በቂ ነው። አንድ በደምብ ወይ ምን እያደረክ ነው የምትውለው? ግን ቀን እንዴት ነው የሚመሽው? ወደት ነው የምትሄደው? ነው ወደት ተላኛት ትሄዳለህ? የደበረኝ ነው። እስቲ አሁን በዚህ ሰዓት እንደዚህ አትበል። ሰላም አለይኩም፣ እንዴት ናችሁ ውድ ፋሚሊዎቻችን? ደህና ናችሁ ወይ? አለው እኔ ደህና ነኝ። ምንም ማለት የባሰ ያምጣ እንግዲህ ሁሌ ፊቴ ላይ እኔ ፈገግታ ነው የምታዩት፣ ግን ውስጤ በጣም ማለት ሰላሜን አጥቷል። በጣም የሚያስጠላ ሁኔታ ላይ ነው ያለሁት እና ግን ማለት ነው ይሄ ቪዲዮ ሊፖስት ነው። አንተ አይቻልም እንዴ? ኦሬዲ እኮ እሷ እንዳትገናኝ ብለኛል። እንተ ረፈቻለሁ አይቻልም። ቪዲዮ ሊፖስት ባለፈው አይቻልም። ተቀይራለች ስቲል ቲጂ ራሱ እኔ ላይ ራሱ ለሙድ እያራመደችብኝ ነው። እኔ አላውቅም። እናትሽ ውስጥ እየፈራ ነው ወላሂ። ምን ማድረግ እንዳለብኝ አላውቅም። እሺ ምን ማድረግ ያለብኝ? እኔ አልችልልሽም። እኔም እኮ ችዬ አይደለም እንደዚህ አልነበረም። እኔ እቅዴ በቃ ሁሉም ነገር በጊዜ ሂደት መልካም ይሆናል። አትጨናነቅ። የሰው ልጅ ያለ ተስፋ እኮ መኖር አይችልም ማለት ረፋ ቆይ አይደለም እንዴ? ሰላም እኔ ስታገኘኝ እንደዚህ መሆን አለብና በእናትህ ምንስተሻው ደግሞ ፀሐይ ላይ አለ ናጥላለ ያላቀም በእናትሽ ነው አዲስ ነገር አለ እንዴ? ሰማሁን ደውላለህ አለች እና በቃ ሄደን ወይ እናናገራታለን ሁለታችን። ምን እንላታለን? ምን ብለን የምናናግራት? በቃ እናንተ መላእክት እንደማንችልና አንተ ምን ያክል መልካም ልጅ እንደሆን ካሳያት ንገራት። ፈርታ እኮ ነው ማለት መልካም ነኝ ለምላት እኔ ማላቀው ነገር እሷ ያየችብህ ነገር አለ እንዴ? ቆይ እስቲ እኔ ያልገባኝ ነገር ትይጂ እንደዚህ አይነት አስተሳሰብ ያላት ልጅ አይደለችም። እስኪ አይኔን ያየኝ ነገር አይዋላ እኔ ምን ታይብኛለች እኔ ላይ እና ታዲያ ምን መች ተገናኝተን ቆየን እኮ ከስል ካገኘኋት አንቺ ጋር የሆነ ታይም ላይ ውጭ ላይ አላገኘናትም። ተጨናነቅሽ እስቲ በጣም ይፈራል። እስቲ ታዋ ብንነ ነው ሰላም በእናትህ ና ቶሎ ስማ አንዳንዴ በእናትህ እንገናኝ። አላቅልሽም እንዳላቅም እኔ ሳልፈልግ ቀርቼ ይመስልሻል? እኔ እስቲ ላንቺ ማየት ራሱ እየከበደኝ ማለት አንቺ ማየት ልትዝ የምትለይ እስቲ እሷ ነች ወይ አንተ ትጂ መጣ ምን ትሰሪያለሽ እዚህ? መጣው ብለሽ የወጣሽው እዚህ ነበር? ትጂ በመንገድ አገኘው። ሰላም አለይኩም በመንገድ አግኝቼው ነው መጣው ብለሽ ጥለሽኝ ነኝ እኮ በመንገድ አግኝቼው እኮ ነው። ታዲያ እንደማይታወቅ ሰው ማለት አለብኝ አይደለ? መጣው ብለሽ ትጂ ተይ እንጂ
መጣው ብለሽኝ እኮ ነው። ስለዚህ ከቤትም አስበሽበት ነው የወጣሽ አይደለም እንዴ? አስበሽ አይደለም እንዴ? እሱ በድንገት ነው የተገናኘው። እንደዚህ ሲጀመር ያውነቴን እንትን አላወራሁም። አንቺ እኔን አስቀምጠሽ ከቤት አንቺ እዚህ መጣሽ እኮ ለስራ ጉዳይ ነው የወጣሁት እንጂ ልታገኝ አይደለም። ትጂ ቪዲዮ እየሰራሁ አግኝታኝ አይደል? አንተን ቆይ አናግርሃለሁ። አንተን አናግርሃለሁ። በመንገድ ነው የተገናኘን እና ባላየኔ አይደለም። መጀመሪያውንም አንቺ አስበሽበት ነው ከቤት ወጣሽ አይደለም? ትጂ ከቤት አስበሽበት ነው አይደለም? አናግሬያለሁ። አንቺ ቆይሽ አረኩሻው ምን ችግር አለው? ነግሬሻለሁ አይደል? አይደለም አሁን አንቺ ማለት እንኳን ጓደኛዬ ነው ምን ችግር አለው? ነግሬሻለሁ እኮ ነግሬኝ ስታዳ እኮ ነግሬሻለሁ። አንቺ ግን እኔን በዚህ ልክ አጨክኝ ብለሽኝ እንዴት አስቀመጥሽና አንቺ እዚህ ለሞታለክሽ መጀመሪያውኑ ስናገርሽ እኮ አንቺ አልሰማሽ። በእናትሽ አጨክኝ በዚህ ልክ እንደዳንተ ቆይ አናግርሃለሁ። ቆይ አንተ ተኛ በእናትሽ እንዴ ምን አረኩሽ? ታድርግሽ ነው አይደለም ማለት ከሱ ምን አይተሽበት ነው በዚህ ልክ የጨከንሽ? ያልገባኝ ነገር በቃ አልፈልግም ብያለሁ እኮ እኔ እኮ ለሱም ተናግሬያለሁ ላንቺም ተናግሬያለሁ። ግን አንቺ ሰው የሚልሽን አትሰሚ እኔ ትጂ አንቺን ማለት በማክበሬ መሰለኝ አይደለ የምፈልገውን ነገር እስቲ አኝማ እኔና አሁን እኮ ስንት ጊዜ አልተገናኘንም እኮ ቆየን። አልተታላለልኩሽም ቤት እኔ መጣሁኝ አንዴ ጠብቂኝ ብለሽ መጣሽ። አንቺ ግን እዚህ ከሱ ጋር ነሽ። ትጂ በእናትሽ ለሚያልፍ ቀን ታይ በእናትሽ። ቆይ እሱ ምን አረጋሽ? ምን አደረገሽ እንዴ? እኔ ነኝ በቃ የጠራሁት ትጂ። አንተ ደግሞ ዝም አትልም እንዴ? ያማን እንዴ? በቃ እንዴ አንተ በመንገድ ነው የተገናኘነው። ድንገት ነው የጠራሁት። እስቲል ተደዋውለን እኮ አንተ መጀመሪያ አልተናገርኩም ነበር እንዴ? ነግሬ ነበር አይደል? ከሷ አረቃል አልኩ እና እንዴት ነው ባንድ ጊዜ ማድረግ የምችለው? ለምንድን ነው? ቆይ እሺ እንዴት ነው ማድረግ የምችለው? ባንድ ጊዜ ተናግሬያለሁ አይደል? ራቅ ከጠገባ ራቅ። ትጂ በእናትሽ አሁን ላፊ ቃላት ተናጋገሩ። አንቺ ዝም በይ። ከሱ ጋር እየተነጋገርኩ ነው አሁን። እኔ አንተ ከሷ ራቅ ብያለሁ አይደል? ነው ወይስ አላስፈላጊ ቃላት እንደወረውርብህ ፈለክ? ነው እኔ እንደዛ አላልኩም። እንድሰልብ ፈልግ እንዴ? ለምን እንደዛ ይሆናል? እና ተላለክቶች ነው ጀስት አውርተን መግባባት ነው። እኔ እንድሰልብ ካልፈለክ በስተቀር እኔ ራቅ በስነ ስርዓቱ አናግሬያለሁ። ራቅ ብያለሁ። እሺ ቆይ እንዴ ከዚህ በላይ ቆይ ምን ላድርግ ነው? እሺ ጀስት በቃ እንዳልሽ ያልሽኝን እያደረኩ ነው አይደል? ለመራቅ እየሞከርኩ ነው። ቆይ አንቺም በጣም እኮ እንትን አልሽ። ራቅማ ብዬ ይሄው አሁን እንዴ ሰው አስገድጃት እኮ አይደለም። ደግሞ ትልቅ ልጅ አይደለች። ራቅ ብያለሁ ግን አንተ ጠራት እኮ ትልቅ ልጅ አይደለች። ቢሆንም በቃ እኔ አልፈልግም ከሷ ጋር እንድትሆን ብዬ አይደለም። እኔ ግን ያልገባኝ ነገር እዚህ ጋር ትጂ ማለት ነው በጣም እየተናደርኩበት ያለው ነገር ዝም ብል ቆይ አንዴ ምን ከሱ ምን አይተሽበት ነው? ምን አድርጎሽ ነው? የምጠይቅሽን ጥያቄ ምንም አይነት የሆነ ማለት ግልጽ የሆነ መልስ እስኪ አልሰጠሽ። ምን አድርጎሽ ምን አይተሽበታል? ምን የጠላሽበት ነገር አልፈልግም እኮ በቃ አልፈልግም መልስ እኮ አይደለም። ከሱ ጋር እንድትሆኚ ስለማልፈልግ ተናግሬያለሁ አይደለ? እትሽ ነኝ በጣም ከአቅሜ በላይ የሆነብኝ ነው። በጣም ማለት ነው። እኔ እሱ ጋር ልሁን አንቺ ጋር ልሁን እንዴ እህቴ እንደሆንሽ አውቃለሁ፣ እንደምታስቢልኝ አውቃለሁ፣ ከማንም በላይ እንደምትጨነቂልኝ አውቃለሁ። ግን የዚህን ያክል እሱ ምን አድርጎሻል? ምን አድርገ ነው የምትይው? ምን አድርጎሻል? ምን በድሎሻል? አንቺ አፍሽን ዝጊ እንዴ! አፍሽን ዝጊ። አንቺ ዝም በይ። አንተ ደግሞ ደረቅ ነህ፣ እውነት ደረቅ። ተነገረህ እኮ አይገባህም። ስቲል በዚህ ልክ ደረቅ ነህ። የእውነቴን ነው ነው ወይ ተናገርኩ እኮ። ትልቅ ልጅ ነች ትሁን ግን ስለሷ ህይወት እኔ ይመለከተኛል። ስለዚህ እኔ ተናግሬያለሁ። ከዚህ በኋላ ማለት ነው አጠገቧ እንዳትደርስ የእውነቴን ስላልሽ እኮ የሚሆን ነገር አጠገቧ እንዳትደርስ ተናግሬያለሁ። ነው በማውራት አይደለ በመግባባት ይሄ ነገር በቃ እኔ አልፈልግም ተናግሬያለሁ። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺዬ አንቺም ታውቂያለሽ። የእህል ውሃ ነገር ምን ታደርጊዋለሽ ኦድዬ ምን ታደርጋሽ? የመለየት እንባ ፊቴን እያራሰው አንቺዬ ፊቴን እያራሰው